ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬ አንድ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁኝ። መረጃው ምንድነው? ከተለያዩ ዌብሳይቶች ላይ ከኤአይ ቱልስ ላይ ልክ እንደ ቻት ጂፒቲ እና ጄሚኒ ወይም ደግሞ ከማህበራዊ ሚዲያ ልክ እንደ ፌስቡክ ላይ ያገኘናቸውን ያነበብናቸውን ጽሁፎች ጠቃሚ ሆነው ስናገኛቸው ያን ጽሁፍ እንዳያመልጠን በሌላ ጊዜ ለመረጃነት ስንፈልገው የምናስቀምጥበት የሆነ ወሳኝ የሆነ አፕሊኬሽን ነው። ለምሳሌ ጄሚኒም ላይ ወይም ቻት ጂፒቲም ላይ የሆነ ነገር ፈልጋችሁ ሰርች አረጋችሁ ታገኛችሁ ጽሁፉን አንብባችሁት ብቻ ድጋሚ ሌላ ቀን ስፈልጉት ሰርች ማድረግ ያንን አይጠበቅባችሁም። እዛ ላይ ኮፒ አድርጋችሁ አምጥታችሁ እዛ ፔስት ታደርጉታላችሁ። በሌላ ሰዓት በመፈልጉ ሰዓት ያንን ለመረጃነታችሁ ትጠቀሙታላችሁ ማለት ነው። እንዲሁም የዴይሊ ታስኮች አንዳንድ ነገር ሲያጋጥሙን ትዝ ሲሉን እንደ ማስታወሻ እንጠቀምበታለን ማለት ነው። አፕሊኬሽኑን እኔ ከ4 አመት በላይ ተጠቅሜዋለሁኝ። የማውቀው የምጠቀመውም የነበረው እኔ በአንድሮይድ ነው። በአይኦኤስ አልሞከርኩትም። ጥሩነቱ ምንድነው? ብዙ አይነት እንደዚህ አይነት አፕሊኬሽኖች አሉ። ይሄ ኖትቡክ ኖትባድ እየተባሉ ብዙ አይነት አፕሊኬሽኖች አሉ። ነገር ግን ይሄ አሪፍ የሚያደርገው ነገር ምንድነው? አንዴ በኢሜይል ሳይን ኢን ታደርጉታላችሁ። እዛ ላይ የምፈልጓቸው መረጃዎች በየጊዜው ትመዘግባላችሁ ማለት ነው። ከዛ ስልክ ባይኖራችሁ ወይም ስልካችሁ ፎርማት ቢሆን ከዛ ደግሞ የሆነ ሰዓት ደግሞ ስልክ በምትገዙ ሰዓት ያንን መጀመሪያ ሳይን ኢን ያደረጋችሁበትን ኢሜይል ብቻ መልሳችሁ ሳይን ኢን ስታደርጉት ቀጥታ ያ በፊት የመዘግባችሁት የነበረው መረጃ በሙሉ ይመጣል ማለት ነው። እኔ ከ4 አመት በላይ ስለተጠቀምኩበት መጀመሪያ እውነት ለመሆኑ መቼ እንደሆነ የተመዘገበው መረጃው አፕሊኬሽኑን ከፍቼ አሳያችኋለሁ ማለት ነው። ከዛ በኋላ ዲሊት አድርገውና መልሼ ዳውንሎድ አድርጌ ሳይን ኢን ስለው ያ ፋይል እነዛ የመዘገብኳቸው መረጃዎች በሙሉ መምጣታቸውን ታያላችሁ፣ ታረጋግጣላችሁ ማለት ነው። አሁን ወደ መረጃው መጀመሪያ የምንሄደው ወደ አፕሊኬሽኑ ነው። ያለውን መረጃ እዛ ላይ ታዩታላችሁ ማለት ነው። ከዛ ወደ ላይ አረግና እዚህ ሰርች ባሯ ላይ ከለር ኖት ይባላል። ከለር ኖት ይቺ ናት፣ ተገባላችሁ። እነዚህ እንዳለ የምታዩቸው ብዙ የሆኑ መረጃዎች ናቸው ማለት ነው። ከዛ ውስጥ አሁን ይሄንን ባሳያችሁ የተመዘገበበትን ቀን ማየት ትችላላችሁ። 2021 08 2024 ማን ነው 2021 08 24 ይላል ማለት ነው፣ ቀኑ ማለት ነው። አሁን አያችሁ አይደል? ይሄንን አሁን ይሄን አፕሊኬሽን እመጣና አንኢንስቶል አደርገዋለሁ። እንደዛ አረግና አንኢንስቶል አደርገዋለሁ ማለት ነው። አንኢንስቶል ሆኖ ከጨረሰ በኋላ ፕሌይ ስቶር ላይ ገባለሁኝ። ከዛ እዚህ ጋር ቅድም ሰርች አድርጌው ስለነበረ እዚች ገባና ይሄንን ኢንስቶል አደርገዋለሁ ማለት ነው። ከዛ እስከሚወርድ እንጠብቃለን። ትንሽ ናት ደግሞ ሜጋባይቷ በራሱ በጣም ትንሽ ናት። ብዙ ቦታ የምትሸፍን አይደለችም። እስከዛ ትንሽ እንጠብቃለን። ከፈተ፣ ወርዶ አለቀ ማለት ነው። ኦፕን እንለዋለን። ከዛ እዚች ጋር ኔክስት እንላለን። ኔክስት እንለዋለን፣ አሎ እንላለን። ከዛ ይችን በዚህ ጋር እናረግና ይሄን ስኪፕ እንለዋለን። ከዛ እዚች ጋር እንመጣና እዚህ ሴቲንግ ላይ እንመጣና ይሄው እዚህ ጋር ሳይን ኢን እናረጋለን ማለት ነው። ከዛ በዚህ እንገባለን። ልክ እዚህ ጋር ብሮዘር ተፈለጋችሁ የፈለጋችሁትን ብሮዘር መምረጥ ትችላላችሁ። ክሮም ከፈለጋችሁ እዚህ ጋር ክሮም ታደርጉታላችሁ። ከዛ ሳይን ኢን አረጋዋለሁ ማለት ነው። ልክ ሳይን ኢን ሳደርገው ምን ያስመርጠኛል? ኢሜይል ወይም ጂሜል አካውንቴን ያስመርጠኛል። እኔ በዚህ ስለሆነ የመዘገብኩት። ከዛ ኮንቲኒው እለዋለሁኝ የተወሰነ። ከዛ ገባ ማለት ነው። ቅድም ያያችኋቸውን መረጃዎች አሁን ማየት ትችላላችሁ ማለት ነው። አዩ ቅድም በእንትን ስላደረገው ነው። ይሄ ምን መሰላችሁ? ሞዲፋይድ በዚህ ጋር ያንን መረጃውን ተመልከቱ። የመጀመሪያው የነበረው መረጃ አያችሁት አይደለ? ራሱ ሲመጣ ማለት ነው። ከዛ ይሄንን በዚህ ሴቲንግ ውስጥ ትመጡና እዚህ ጋር ትገባላችሁ። እዚህ ጋር በጣም ብዙ ነገሮች አሉ። እዚህ ጋር ይህችን ምን ታረጓታላችሁ? ይህችን ታበሯታላችሁ ማለት ነው። ከዛ ወደ ታች ብዙ እንትኖች አሉ።
ልክ ስክሪኑ ላይ እንዲታይ የመጀመሪያ እንዲታይ የምትፈልጉት ካለንደር ከሆነ ካለንደር ታደርጉታላችሁ። ኖትስ ከሆነ ራሷን ቀጥታ ኖቷን ታደርጉታላችሁ ማለት ነው። ከዛ ከለር ትመርጡለታላችሁ። ፎንቱን ሚዲየም ወይም ቲን፣ ስሞል፣ ላርጅ፣ በጣም ትልቅ ምናምን እያደረገ ያስመጣላችኋል። ይሄ ቁመቱን ከዛ ኦርደር ይሄ ኖትስ ሶርት ኦርደሩን እንዳለ ወደ ታች እነዚህ እናንተ ማየት ትችላላችሁ። የፈለገ ቴክስት ኤዲተር ይላል፣ ቼክ ሊስት፣ ሊንክ፣ ሞር ሴቲንግ አለው እዚህ ጋር። ይሄ ወደ ታች ይሄ ባክአፕ፣ ይሄው ባክአፕ እንደዚህ ያደረገበትን ሰዓቱን እና ቀኑን ያስቀምጥላችኋል። በቃ በጣም አሪፍ ነው። ከዛ አጠቃቀሟ እንዴት ነው? ይችን እዚህ ጋር ታመጡና የፕላስ ምልክቷን ትነካላችሁ፣ ቴክስት ታደርጋላችሁ። ከዛ ተመልከቱም የፈለጋችሁትን ነገር እዚህ ጋር ትጽፋላችሁ። ከዛ ሴቭ የሚል ነገር የለውም። ዝም ብላችሁ እንደዚህ ባክ ነው የምታደርጉት። ልክ ባክ ስታደርጉት ሴቭ ዳርጎታል ማለት ነው። አያችሁት? በጣም 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 ወሳኝ የሆነ መረጃ ማለት ነው። በጣም ወሳኝ የሆነ አፕሊኬሽን። እውነቴን ነው የምላችሁ፣ ለማካበድ አይደለም። እኔ በጣም ብዙ ጊዜ ስለተጠቀምኩበት በጣም ስለሚመቸኝ ነው። እንደገና ወደ ፕሌይ ስቶር ለመለሳችሁ እና ልክ አፕሊኬሽኑ ጋር ማለት ነው እዚህ ጋር ምን እናያለን? አይው ይሄንን ሪቪው ማየት ትችላላችሁ። አይው እዚህ ጋር ለምሳሌ የተጻፉትን ጽሁፎች አይው ስለዚህ አፕሊኬሽን ሰዎች የተጠቃሚዎች የጻፉትን ኮሜንት ማለት ነው። ኮሜንት ሪቪው ተደርጎ ያው ግሬት ፎር ኦል ማይ እንዳለ በቃ ተመልከቷቸው። ይኸው በጣም ለብዙ አመት ተጠቅሜዋለሁ የሚሉ ሰዎች አሉ። አይ ካም ባክ ቱ ኤዲት ማይ ሪቪው ዩዚንግ አፕ ፎር ከ3 እና ከዛ አመት በላይ ተጠቅሜዋለሁ ይላል። ይኸው በጣም አሪፍ ተመልከቱ። ይኸው በጣም ለብዙ አመታት several years I have used color note for several years ይላል። ተመልከቱ። እቺ ብቻ ናት አንድ እዚህ ጋር ካንት ላይቭ ዊዛውት የምትለዋ እዚህ ጋር እንዳለ ከ3 እስከ 4 አመት ተጠቅሜዋለሁ ይላል። በጣም አሪፍ የሆነ አፕሊኬሽን ነው። እውነቴን ነው የምላችሁ። ያው እኔ እንግዲህ ጀማሪ ስለሆንኩኝ 0 ነው ሰብስክራይበሬ። ስለዚህ ሰብስክራይብ በማድረግ መረጃው ጠቃሚ ሆኖ ካገኛችሁት ሰብስክራይብ አድርጉኝ፣ አበረታቱኝ። የእናንተ ሰብስክራይብ ማድረግ እና ላይክ ሼር ማድረጉ እኔን ይጠቅመኛል፣ እናንተን ግን አይጎዳችሁም። ስለዚህ በሌላ መረጃ እስከምንገናኝ መልካም ጊዜ። በጣም አመሰግናለሁ ስለተከታተላችሁኝ።